ልክ እንደዚህ ነበር ሲያደርጋቸው የነበረው ንፋሱ አውሎ ንፋሱ ማለት ነው። በትናንትናው ዕለት በጃማይካ የተከሰተውን ከባድ የተባለ አውሎ ንፋስ ወይም ደግሞ ሃሪኬን እንዲሁም ደግሞ በኛው የተከሰተው አውሎ ንፋስ እንግዲህ ስም ተሰይሞለታል። ሜሊሳ የሚል መጠሪያና ስም ተሰጥቶታል ማለት ነው። በትናንትናው ዕለት ምድብ 5 የነበረ ነው። ዛሬ ግን ምድብ ወርዶ ወደ ምድብ 3 እየተጠጋ እንደሆነ ተነግሯል ማለት ነው። እጅግ በሚገርም ሁኔታ በአሁን ሰዓት ጃማይካ ለቆ ወደ ኩባ እየተጠጋ እንደሆነ ተነግሯል። አሁን ጃማይካ ላይ ከተከሰተባት አደጋ የበለጠ ከዚህ የከፋ አደጋ ይደርሳል ተብሎ ነበር። ነገር ግን በሚገርም ሁኔታ ከዚህ ከተገመተው አደጋ ያነሰ አደጋ አድርሶ በአሁን ሰዓት ላይ ወደ ኩባ እየተሻገረ እንደሆነ እየተመለከተ እንዲሁም ደግሞ እየተነገረ ነው የሚገኘው። በጃማይካም እንግዲህ እስካሁን ድረስ ከ2.8 ሚሊዮን በላይ የሚሆኑ ሰዎች የኔትወርክና የመብራት መቋረጥ ደርሶባቸዋል። ቁጥራቸው ከዚህ ሊበልጥም ይችላል ሲሉ እንግዲህ የጃማይካው ጠቅላይ ሚኒስትር አንድሬው ተናግረዋል። እስካሁን ድረስ ሞት ይመዝገብ ወይም ደግሞ አይመዝገብ የደረሰው የጉዳት መጠን እንኳን ለማወቅ አልተቻለም። ምክንያቱም ደግሞ የመብራትና የኔትወርክ አገልግሎታቸው ተቋርጧል። እንዲሁም ደግሞ የቴሌቪዥን ስርጭታቸው ሳይቀር እየተቋረጠ ነው የሚገኙት። በርካታ የቴሌቪዥን ስርጭቶች ተቋርጠዋል። አሁንም እንግዲህ አላቆመም። ነገር ግን ምድቡ እየቀነሰ ነው የመጣው። የምትመለከቷቸው ቤቶች እንዲሁም ደግሞ ሰዎች በከባዱ ሲቸገሩም ተመልክተናል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገር ካለ ይዤላችሁ እመጣለሁ። ፕላስ ምልክቷን የተጫናችሁ ቤተሰቡ ነው። መልካም ቀን።